አተረፍኩኝ። ሰላም የዩቲዩብ ፋሚሊ፣ በዛሬው ቪዲዮ ደግሞ የምናየው ታዋቂ ሰዎችን እንዴት ወደ ህፃናት ቀይረን ዘፈን እንዲዘፍኑ ማድረግ እንደምንችል ነው። እስከ መጨረሻው ድረስ አብራችን ቆዩ። በመጀመሪያ የምናደርገው ወደ ክሮም ብራውዘር በመግባት የታዋቂ ሰዎችን ፎቶ ስማቸውን በመጻፍ ዳውንሎድ ማድረግ ነው። ከዛ በመቀጠል ከዚህ እንወጣና ወደ ቻት ጂፒቲ እንገባለን። ከገባን በኋላ ዳውንሎድ ያደረግነውን ፎቶ ወደ ቻት ጂፒቲ እናስገባዋለን እና ከፎቶው ስር ደግሞ turn this photo into a realistic singing baby using AI generate a baby face ምናምን ብለን እንጽፍለታለን። ከፈለጋችሁት ይህንን ጽሁፍ ስክሪንሻት ማድረግ ትችላላችሁ። ከዛ በመቀጠል ልክ እንደዚህ አድርጎ ጽሁፍ አመጣልኝ። ጀስት ጥያቄ ነው እንዴት አድርጎ ክሬት እንደሚያደርግልኝ ስታይል ምናምን እያስመረጠኝ ነው ያለው። እኔ በራሱ ስታይል እንዲያደርገው ስለፈለኩኝ just create the pic based on my question ብየዋለሁ። ከዛ ጀነሬት ማድረግ ይጀምራል። የሰጠን ሪዛልት ይህንን ይመስላል። በመቀጠል ዳውንሎድ እናደርገውና በፒሲያችን ወደምንጠቀመው VPN እናንተ ወደምትጠቀሙት VPN ትገቡና የዩናይትድ ስቴትስ VPN ታበራላችሁ እና ከዛ በመቀጠል ወደ ካፕከት ዲስክቶፕ ግቡ። ስልካችን ላይ ይህ አቬሌብል አይደለም፣ ግን ስልካችን ላይ መጠቀም ከፈለጋችሁ ወደ ቴሌግራም ቻናሌ በመግባት ካፕከት ፕሮ ዳውንሎድ ማድረግ ትችላላችሁ። በመቀጠል ክሬት ፕሮጀክት በሉትና AI ሚዲያ ወደሚለው ትገባላችሁ። ሶስት አይነት ፊቸር ያመጣላችኋል። አሁን እኛ የምንጠቀመው AI ዳያሎግ ሲን ወደሚለው እንገባለን። ሌሎቹን እንዴት እንደምትጠቀሙ ከዚህ በፊት ቪዲዮ ሰርቻለሁ፣ መጨረሻ ላይ ሲመጣላችሁ ማየት ትችላላችሁ። በመቀጠል ከቻት ጂፒቲ ያወረድነውን ፎቶ እዚህ ጋር ድራግ ታደርጋላችሁ። ትንሽ እንጠብቀዋለን። ከዛ አድ አውዲዮ የሚል አለ እዚህ፣ እሱን እንነካውና ሙዚቃ እናስገባለን። ከዛ ሴቭ እናደርጋለን ማለት ነው። ሴቭ ካልን በኋላ ጀነሬት እንለዋለን። እስከ 12 ሰከንድ ነው የሚፈቅድልን፣ ነገር ግን ካቋረጥነው ቦታ እየደጋገምን መስራት እንችላለን። ለጊዜው እኔ እስከ 20 ሰከንድ ነው የፈለኩት፣ ሁለት በቂ ነው። ለሁለተኛ ጀነሬት ታደርጉ መጀመሪያ ያስገባችሁትን ሙዚቃ ኤክስ ትሉትና እንደገና ታስገባላችሁ። በመቀጠል ድምጹን እየሰማችሁ ካቋረጣችሁት ቦታ መጀመር ነው የሚሆነው። ከዛ ልክ እንደ ቅድሙ ሴቭ። በመቀጠል ጀነሬት እንደዚህ ያደረጋችሁ እንደፈለጋችሁት መስራት ትችላላችሁ ማለት ነው። ትንሽ ይቆያል። ጀነሬት አድርጎ እስከሚጨርስ ድረስ እኛ ኤዲት እያደረግን እንጠብቀዋለን ማለት ነው። አውዲዮ ወደሚለው እንሄድና አሁን የሰራነውን ሙዚቃ ኢምፖርት እናደርገዋለን። ከዛ ያስገባነውን ሙዚቃ ከቪዲዮ እኩል እንቆርጠዋለን። በመቀጠል ቮይስ ቼንጀር ወደሚለው እንገባና የዘፈኑን ድምጽ የልጅ እንዲመስል እንቀይረዋለን ማለት ነው። ቮይስ ወደሚለውም ገብተን እናስተካክላለን። በመቀጠል ወደ አስገባነው ሙዚቃ እንሄድና ራይት ክሊክ በመንካት ኢዞሉት ቮይስ ወደሚለው ገብተን ኪፕ ቮይስ እናደርገዋለን። ይህ ኮፒራይት እንዳይያዝብን ይረዳናል ማለት ነው። በመቀጠል ቪዲዮ ኳሊቲ እንዲጨምር ፊልተር እናስገባለታለን። ሁለት አይነት ፊልተር ብትጠቀሙ አሪፍ ነው። የበዛ ከመሰላችሁ ደግሞ የሁለቱም % መቀነስ ትችላላችሁ ማለት ነው። ፊልተር ካስገባን በኋላ ባክግራውንድ እናስገባለን ወይም ደግሞ ሬሾ ትቀይራላችሁ። እኔ ለዩቲዩብ ስለሆነ እየሰራሁኝ ያለሁት ባክግራውንድ አስገባሁለት። ባክግራውንዱን ከቪዲዮ እኩል እንቆርጠዋለን። አሁን ጀነሬት አድርጎ ስለጨረሰ ሪዛልት ይህንን ይመስላል እና ቪዲዮ ላይ ያለ ሙዚቃ ማጥፋት ይኖርብናል፣ ቢካዝ ሙዚቃው ኢምፖርት ስላደረግነው የቪዲዮው ቮይስ አያስፈልግም። ስለዚህ ሚዩት እናደርገዋለን ማለት ነው። የሰራልን ቪዲዮ ባክግራውንድ ማጥፋት ከፈለጋችሁ እዚህ ጋር ገብታችሁ ሪሙቭ ታደርጋላችሁ ማለት ነው። እኔ ስላልፈለኩኝ ዝም ብዬ ተወዋለሁ። ከዛ በመቀጠል ትራንዚሽን አስገባለታለሁ። አሪፍ ሪዛልት የሚኖረው ትራንዚሽን አስገባለታለሁ። በመጨረሻ የቪዲዮውን ታይትል ማስተካከልና ኤክስፖርት ማድረግ ነው የሚጠራው። ታይትሉን አስተካክለዋለሁ። በመቀጠል ከፈለጋችሁ 4K 2K የሚል አማራጭ አለ፣ እነሱን መጠቀም እንችላለን። እኔ 1800 ፒክሴል መረጥኩኝ። ከዛ ኤክስፖርት አድርገዋለሁ ማለት ነው። ኤክስፖርት ካደረኩት በኋላ ሪዛልቱ ይህንን ይመስላል። መግባባት ካቃተን ቆይ ምን አተረፍኩኝ? ለላይ ባስብም ብዙ ተጨንቄ ፍቅር ምርጫ ሰጠኝ እንዳለኝ ድርቄ። እና ጋይስ የዛሬው ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።